ተፋቱ አንቺ ከሱ ጋር ድጋሚ መታረቅ ሐሳብ አለሽ ማለት ፈቃደኛ ትሆኛለሽ እሱማ እኮ እሺ ብዬሻለሁ ወይኔ ጉዴ የምርሽ ነው እሱ ሌላ ልጅ ወልድለትና እነሱን ያሳድጋል እንዴ ጀሚላ እናቲካ በቃ ለሱንም ትልጅለት እና ለማልወለድ ሌላ ሰውለት አየሽ እንደምትወጂው በዚህ አስኩሽ በጣም ብዙ ተግደረደር ያለሽ እንጂ ለሱ ያለሽ ነገር አሁንም ወአለይኩም ወራህመቱላሂ ወበረካቱ ውድ ተመልካቾች እንዴት ናችሁ ሰላም ናችሁ ወይ አላችሁ ዛሬም ደግሞ በሌላ ቪዲዮ ተመልሰናል አይ የባል እህት ያህኪዳ የበላሽ ለምን እንደዚህ የባል እህት ቅመም የሆነች ምርጥ ፍቅር የሆነች እህት ይስጣችሁ አሜን በሉ ደግሞ ለምን የባል እህት መጥፎ ከሆነች የፈለገ ባልሽ ወድሽ ራሱ ማለት ነው በሷ ሰበብ መጣላታችሁ የማይቀር ነገር ነው ይሄን ለምን የፈለገ ትዳር ብትይዝ ራሱ የሆነ ነገር የፈለገ ነገር ራሱ ቢሆን ማለት ነው እናንተ መሃል መግባቷ የማይቀር ነገር ነው ይሄንን እወኑ ምን ይባላል ዘመድ ከሩቁ ይባላል አይደል የፈለገ ዘመድ ከሩቁ ቢሆን ራሱ በሆነ ነገር በቃ መጋጨታችሁ የማይቀር ነገር ነው ለማንኛውም እንደዚህ ለእልት የሆነች ቅመም የሆነች እንደ ሰኪና አይነት የባል እህት ይስጣችሁ ለኔ ምስጤኝ አሚን ነገሩልን ለማንኛውም እንዴት ናችሁ ደህና ናችሁ አላችሁ በጣም ደስ ይላል እውነት ወላሂ ሰው ተጣልቶ በአሁኑ ሰዓት እኮ ሰው ተጣልቶ አሳራቂ ጠፍቷል ለምን ብትሉ አጣይ ነው እንጂ የጠፋው አሳራቅ ጠፍቷል ሰው ማሰረቅ ትተዋል ማጣላት ነው እንጂ አሁን ብዙ ቦታ ብትሄዱ የማጣላ ሰው ነው እንጂ የማሳርቅ ሰው የለም እውነት የለም አይ እነዚህ ሰዎች ተጣልተዋል እናሳርቅ የምን ነገር የለም ምን አገባን ለራሳቸው ስለሆነ የተጣሉት የራሳቸው ጉዳይ ነው እኛ ምን አገባን ድሮ ሰው ስጣላ እንኳን ባልና መስተውና ጎረቤት ስጣላ ሰው በሽምግልና ይዝና ያሳርቃል ግን አሁን በዚህ በዘመናችን ሰው ከተጣላ አሳራቂ የለም እውነቴን ነው የምላችሁ የፈለገ ዘመድ ራሱ ቢሆን አሳራቂ የለም ብዙን ጊዜ ደግሞ ፍቺ የሚበዛው ይሄ ነው ችግሩ ለምን ድሮ እኮ ባልና ሚስት ሲጋጩ እህትና እህት ወንድምና ወንድም ጓደኛና ጓደኛ ዘመድ ለዘመድ ሲጋጩ ሰው ቀስ ብሎ አሳርቃል አሁን እንደዛ አይነት ነገር የለም እውነት ነው የምላችሁ የትም ቦታ ሄዳችሁ እስኪ አሳራቅ አለ የለም ለምን እንደሆነ ግን አላውቅም ደግሞ የባል እህቶች ሲባሉ የተረገሙ አሉ በጣም የተረገሙ አላህ ይረገማቸው ትዳሯን ትታ ቤቷን ትታ በቃ የንቺን ትዳር ለማስተካከል ወይ ደግሞ የንቺን ትዳር ለማፍረስ የምትሄድ ብዙ ሴቶች አሉ በቃ የሆነ በቤትሽ ኃላፊነት መውሰድ ነገር እኔ ብዙን ጊዜ አንድ ልጅ አየሁ ስታወራ የባል ዘመዶች ለምንድነው የማይወዱሽ ሲባል ለምንድነው የማይወዱሽ ስለምቀኑብሽ ስለ እንደ እምትበልጫቸው ስለማቁ አለች እኔ ያን ቪዲዮ አይቼ እውነት ነው የመሰለኝ ለምን አሉ አንዳንዶቹ ብዙዎቹ ሳይሆኑ አንዳንዶቹ አሉ የምጠሉሽ ምንም ሳታደርጋቸው ምንም ሳበደያቸው እንዲው በቃ አለ አይደል እሱን በማግባትሽ እንዲሁም ደግሞ ቤትሽ ባለቤትሽ ጋር መዋደዳችሁ ህመም የሚሆንባቸው ብዙ አሉ ወላሂ እኔ ብዙ ስላየው ነው የባል ዘመድ ሲባሉ እነሱ ለማንካት አይደለም እኔ ሁሉም አይደሉም አንዳንዶች አሉ አንዳንዶች ለምሳሌ በማያገባቸው ነገር ውስጥ ጥልቅ ብሎ የሚገቡት በቃ የማያገባቸው ነገር ብዙ አለ አይደል ባልና ሚስት እኮ ምን አለ ረሱል ሰለላሁ ዐለይሂ ወሰለም ባልና ሚስቱ ለባሏ ሸፋን ናት ወይስ ልብሱ ሰትር ናት ባልም ደግሞ ለምስቲዋ እንደዛ ነው ለምን ባልና ሚስቱ ማለት አሁን ለምሳሌ አንቺ ከባለቤትሽ ጋር አጠገብ ስትሆኚ ልብስሽን ስታወልቂ ልብስሽን ስለብሺ ራቁትሽን ከሱ ጋር ማለት ነው እናት አባትሽ ጋር ራቁትሽን ልጆችሽ ጋር ራቁትሽን እንደዛ ልብስ ቀይሪ ስታጥቢ ምን ስትታጠቢ ትሆኛለሽ አትሆኝም ራቁትሽን ሰው የማየው የሞትሽ ቀን ብቻ ነው
ሳጥቦሽ ማለት ነው ሙሉ አካልሽ ራቁት ምንም ሳትለብሺ የሞትሽ ቀን ብቻ ነው እንትን የሚሉት የማዩት። ሌሎቹ ደግሞ ባልሽ ደግሞ መቼም ቢሆን አብረሽ ነሽ ልብስሽን ስትቀይሪ ልብስሽን ስትለብሲ ሻወር ስትገቢ ብዙ ጊዜ ማለት ነው ያይሻል። አየሽ ሱብሃንአላህ ለምን ባለቤትሽ ስለሆነ ማለት ነው። አንቺ አሁን የፈለገ ነገር ቢሆን ከእናትሽና ከአባትሽ ጋር ሆነሽ መቼም ራቁትሽን አላህ እንደከለቀሽ እናትሽና አባትሽ ፊት አትቀመጪም አትቆይም። ለምን ሐራም ነው። ሌላ ቀርቶ እኮ አላህ ሱብሓነሁ ወተዓላ ከእናትና ከአባት አሁን እናትና አባት ትንሽ ሆነን የምታጥበን ምን የምትለን እናታችን ነች አይደል? ግን ካደግን በኋላ እንደዛ ነገር የለም። ለምን የምደበቅ ቦታ ከእናትና ከአባት የምደበቅ ቦታ አለ። ከእናትሽና ከአባትሽ የምደበቅ ቦታ ራሱ አለ። ኦራ የሆነ ቦታ ማለት ነው። ለምሳሌ ከሴትም ከወንድም ከጓደኞችም ከወንድም እህትና ወንድምሽ አጅነቢ አይደሉም፣ ግን የምደበቅ ቦታ አለ። አላህ ሱብሓነሁ ወተዓላ ሐራም ያደረገው ቦታ አለ። ለምሳሌ ይሄ በቃ ልብስ ራሱ ስለብሺ ፓካውት ቦዲ ምናምን የምደበቅ ቦታ የሆነ ቦታ የምደበቅ ቦታ አለ። ስለዚህ ከእናትሽና ከአባትሽም የምደበቅ ቦታ አለ ማለት ነው። አየሽ ከልጅሽ የምደበቅ ቦታ አለ ማለት ነው። እኔ የወሰድኩኝ ትምህርት ከዚህ ሴትዮ ይላል 14 ዓመት እሷ ጋር ስቀመጥ ማለት ነው 14 ዓመት እሷ ጋር የተቀመጥኩኝ ብዙ ትምህርት አግኝቻለሁ ከሷ። ወላሂ እቺ ሴትዮ የእንቅልፍ ልብሷን ለብሳ አንድ ቀን ከክላሷ ወጣ አታውቅም። ስትወጣ ራሱ ሌላ ረዘም ያለ ቀሚስ ደርባ ነው የምትወጣው። ወላሂ ላዚም ረዘም ያለ ቀሚስ ደርባ ነው የምትወጣው። አንድ ቀን እኔ ይኸው ወላሂ አንድ ቀን አላየኋትም። እና ቀሚሶች አላት አጫጭር ቀሚሶች። ያ ቀሚሶች ከጉልበቷ በታች ነው። ለምን በቃ ልክ አላህ እንዳለ አለባበስ ነው የምትለብሰው። ሱብሃንአላህ እኔ ገረመችኝ ወላሂ ላዚም። አንድ ቀን ማለት ነው የእንቅልፍ ልብስ አለች እንትን በጣም በቃ ስስ ናት፣ ግን ረጅም ናት። እሷን ለብሳ ረጅም ናት። ከላይ ቀሚስ ለብሳለች። እንዴ ለምን እንደዚህ ለበሽ አልኳት ስላት እቺ እኮ የእንቅልፍ ልብስ ናት እና ታዲያ ረጅም አይደል? ኧረ አለችኝ። ረጅምም ቢሆን እኮ በጣም እንትን ስስ ነው። ይሄ አካልሽን እንዳለ ያስገምታል፣ ያሳያል። እና እኔ ልጆቼ አንድ ቀን እንደዚህ አይቶኝ አያውቁም ማለች። አንድ ቀን ማልኳት ወላሂ አንድ ቀን ማለች። ወልጄ ጡቴን አስጠብቼ ካሳደኳቸው በኋላ ጡቴ ምን እንደሚመስል አያውቁም ማለች። እስከ 2 ዓመት ብቻ ነው ማስጠባው። ከዛ በኋላ ልጆቼ ጡቴ ምን አይነት እንደሆነ ምን እንዳለው አያውቁም ማለት። ሱብሃንአላህ አያችሁ። እንደዚህ አይነት አላህ ይስጠን። አንዳንድ እናቶች እኮ አሉ ልጆቻቸው ፊት አለባበሳቸው፣ አካሄዳቸው፣ ስራቸው የማስጠላ ማለት ነው። ስንት ባለጌ እናት አለች። እናት ማለት እኮ የመጀመሪያ ትምህርት ቤት ናት ለኛ ማለት ነው። እናታችን የመጀመሪያ ትምህርት ቤት ናት። አንድ ልጅ ሁሉንም ነገር የሚማረው ወይስ የምትማረው ከእናት ነው። አላህ ደህና እናትን ከሰጣሽ በቃ አንቺ በጣም የተመረቅሽ ልጅ ነሽ። ስንት እናቶች አሉ ሱብሃንአላህ፣ ስንት እናቶች አሉ ከልጃቸው ባላቸውን የማበላሹ የልጃቸውን ባል አያችሁ። አሁን እቺ ሴትዮ የልጇ ባል ለሷ አጅነቢ አይደለም፣ እንደ ልጇ ነው ልጇን ካገባ። ግን እሱ ጋር ስትሄድ አለባበሷ ወላሂ ስትር ያለው ሰው በቃ ስትር ያኔ ሁሉ የተሰተረ ነገር። እኔ በህይወቴ ያለችኝ ወላሂ አልዓዚም ከዚህ ሴትዮ ብዙ ትምህርት አገኘሁ። እኔ በህይወቴ ያለች አንድ ቀን አለች ወላሂ አልዓዚም ሰርግ ቤት ሄጄ እንኳን መደነስ እጄ ጨብጨብ ያላቅም አለች። ሱብሃንአላህ እህቶች ወንድ ሁሉም ሳገቡ ሁሉም ማለች አበደን አለች። ልጅም ሆነሽ ልጅም ሆኜ ከዛን ልጇ አገባ። እሷ አንድ ቀን አልደነሰችም። ገና ከልጇ በፊት ሰርግ በፊት የወንዱ የመጀመሪያው ልጅ ሳገባ ከልጁ ሰርግ በፊት እንደዚህ አንድ ሳምንት ምናምን ሲሆን እህቶቿ እዚህ ተሰብስበው አስተማሯት፣ እንዴት እንደምደነስ እንዴት እንደምትሆን አስተማሯት አላችሁ ወላሂ። ሌላ ደግሞ እኔ ልሸኘኝ ማለት ነው ወደ ኢትዮጵያ ልሸኘኝ
እንትን ዝግጅት ስታደርግልኝ ያን ቀን ደነሰኝ። ደግሞ እጄን ይዛ ነው እኔ ደንስ አላውቅም አልኳት። እኔ አንድ ቀንም ደንሼ አላውቅም ስላት ችግር የለውም ብቻ እጄን ያዥና ተነቃነቂ ያለች። መጨረሻ ላይ አቅፋኝ አለቀሰች። እሷ የደነሰችው በሀያቷ የልጆቿ ሰርግ ቀን የወንዱ ልጅና የሴቷ ልጅ ለዛውም ትሬኒንግ ራሱ የወሰደችው ወንዱ ልጅ ሳገባ ነው። አያችሁ፣ እኛም ለልጆቻችን እንደዚህ አይነት እናት መሆን አለብን። ዝም ብሎ እናት አለች አይደል? እናት እየተባለን ልጆቻችንን የምናጠፋው ልጆቻችን ሳጠፉ የማንናገረው ብዙ ልጆች አሉ እኮ። አለባበሳቸው፣ አክላቃቸው። አሁን ለምሳሌ እኔ እዚህ ቤት ወላሂ ይሄው 14 ዓመት አንድ ቀን የነሱ ልጆች ተሰድቦኝ አያውቁም። አንድ ቀን ከልጆቿ ጋር ተጣልተን አናውቅም። ብቻ ትልቋ ልጅ ያኔ ታቆሽሻለች። እንዴት ታደርጋለች? ኩሽና ትገባና ምግብ ትሰራለች። በጣም ታቆሽሻለች፣ ትልቋ ማለት ነው። ትንሿም ትንሽ ከበድ ስትል እህቷ ስታገባ እኔ መጨረሻ ልጅ ነኝ፣ የፈለገ ብገርባ የፈለገ ባበላሽ የፈለገ ባጠፋ የመጨረሻ ልጅ ነኝ፣ ማንም አይናገረኝ ምናምን ብላ ቁለት ጀመረች። ያቺ ትልቋም እንደዛ ነገር ጀምራ ስትቆላላብኝ እኔ ዝም አልኩኝ፣ መልስ አልሰጧትም። ግን አንድ ቀን በጣም ስታጠፋ ክላሷ ፊት ለፊት ገብቼ ላጸዳ ሴት ክላሷ በጣም ምን ልበላችሁ በጣም ጠፍቷል። ክላሷ ፊት ቆሜ አባቷን ጠራውኝና ባላህ ይሁንብህ እኔና አባቷ አንነጋገርም አንተዋወቅም፣ ኢቃማዬ ላይ ወይ ፓስፖርት ላይ ፎቶዬን ካየ አላሁ አለም እና በአላህ ይሁንብህ እስኪ የልጅህን ክፍል ግባና ለእናቷ ብነግራት እናቷ ትናገራትም ግባና አልኩት። ወላሂ ከዛ ቀን ጀምሮ ክላሷን ለአንድ ቀን እንዳታጸቢ እሷ ታጸዳለች አለኝ። እሺ አልኩኝ፣ ግን እኔ አጽድቻለሁ። ከዛ በኋላ እሷም ተስተካከለች እና ትንሿም እንደዛ አይነት ነገር ጀመረች። ልክ ከስራ 3 ዓመት ስገባት መቆላላት ሲጀምር እሺ ችግር የለውም አልኳት። ችግር የለውም እኔ ምን እንደማደርግ አውቃለሁ አልኳት። አንድ ቀን እኔ ልክ ሱብሃንአላህ አስጥቼ ጨርሼ ከክላሷ ስወጣ ላላላ ከክላሷ ስወጣ ታጠፋለች። እሷ ካጠፋች በኋላ ባልኩን እሷ ካጠፋች በኋላ ልክ እኔ ሳጠላ ልክ አባቷ አይተዋል። እኔ አስጥቼ 5 ደቂቃ 20 ደቂቃ እንደዚህ ቦኖ ኩሽና ገብቼ ስራ እየሰራው እያለ እንዳለ ዱለብ ውስጥ ያለው ልብስ እንዳለ ስርገፍ መኪያጇን ምናምን ስትል ልክ ሰውየው ክላሷ ልገባ ሰግደሻል ልላት ስገባ ወላሂ የእብድት ክፍል ይመስላል። ጮኸባት ላኢላሃ ኢላላህ እነዛፈ ምን الإيمان ምንድነው ይሄ አላት። ከዛ በኋላ ይሄው ትፈራለች፣ እንደዛ አታደርግም። አልহামዱሊላህ አያችሁ ልጅ እናት ማለት ነው። እናት ለልጆቿ የመጀመሪያ ትምህርት ናት። አሁን በዚህ ነገር እናታቸው አትናገራቸው። የፈለገ ነገር ባጠፉ እኔ እዚህ ቤት ስለቆየው አትናገራቸው። ወላሂ አልዓዚም የፈለገ ነገር ቢሆን አትናገራቸው። ለምን እኔ የትም አልሄድማ እዚህ ስለቆየው እዚህ ስለምሰራ ሁሌ ጠዋትም ማታም እዚህ ስለምታገኘኝ እኔ አጸዳለሁ፣ እኔ አደርጋለሁ የማጠፉትን። ስለዚህ አንድ ነገር አትናገራቸው። ግን ሰውየው ወላሂ ይናገራል። ይሄን እላችኋለሁ። ይሄን ሁሉ ለምን አወራው? የባል እህት የባል ዘመዶች ምን አይነት የባል ዘመዶች አለን? አሁን እቺ ሴትዮ የሰውየው እህቶች አይወዷትም፣ ወላሂ ወቢላሂ አይወዷትም። ሰርግ ራሱ ሰርግ ስለሆነ ነው መጠሯት። ሌላ ነገር ዝግጅት ቤት ውስጥ ሲኖር የጎቷ ልጆች ናቸው። እንግዲህ የጎቷ ልጆች ናቸው። እህቶቿን ራሱ ይጠሩና እሷን እዚሁ ይተዋታል። ወላሂ እህቶቿን ጠርተው እሷን እዚሁ ይተዋታል። ለምን እንደሆነ አላሁ አለም እኔ አላቅም። እህቶቿን ጠርተው ካሉ እሷን ደግሞ እዚሁ ይተዋታል። እህቶቿን ግን ይጠራሉ። ገባሽ? እህቶቿን ይጠራሉ፣ ግን እሷን እዚሁ ይተዋሉ። ለምን? የአጎቶች ልጆች ስለሆኑ ዘመር ናቸው፣ ውስጥ ለውስጥ ዘመር ናቸው። እህቶቿን ከጠሩ እሷን ደግሞ አይጠሩም፣ እዛው ይተዋታል። ለምን እንደሆነ ግን አላሁ አለም። እሷን እዛው ይተዋታል፣ ዝም ይላሉ። እሷ ደግሞ ሴትዮዋ ደግሞ ወላሂ ታለቅሳለች። እኔ ያኔ ልጆቿ ትንሽ ትናንሽ ሆይ ነበሩ፣ እኔ ስመጣ
ታለቅሳለች። ዛሬ እኮ እንደዚህ ያለ የባልሽ እህት እንደዚህ ያደረጉ እንደዚህ ያደረጉ ትያቸው አልኳት። ልጆችሽ አሁን ያድጋሉ ያገባሉ፣ ብዙ እንትን ልትሆኛለሽ፣ ወላሂ ምንም አይመስልሽ እላታለሁ። ስታለቅስ ራሱ ስንት ያባበልኳት፣ ወላሂ ላዚም ስንት ያባበልኳት። እና አያችሁ እንደዛ ነው የባል ዘመዶች ምንም ሳታደርጊያቸው ኢትዮጵያዎች ብቻ አይደለንም አረቦቹም ራሱ ማለት ነው አይወዱም። ለምን እንደሆነ አላውቅም። የወንድማቸውን ብዛት የወንድማቸውን ምስት ወላሂ ያለ ሰበብ እንደዚሁ ማለት ነው ዝም ብለው አይወዷትም። ለምን እንደሆነ አላውቅም። እኔ ምንም ሳታደርጋቸው እኮ ነው። አሁን ሴትዮ አንደኛ ሰው የምትነካ አይደለችም። መጥፎ ሰው የምትነካ ብትሆን እኔ 14 ዓመት እሷ ቤት አልቀመጥም። ሰው አትነካም፣ የሰው ነገር አትነካም፣ እንደ ሰውም እንደዚህ አትቁላላም። በጣም የተረጋጋች ሴትዮ ናት ወላሂ። እስኪ አንድ ቀን ልንገራችሁ። ሰርግ ልትሄድ ነው፣ ሚኪያጇን ተቀብታለች። በጣም አምራለች። እኔ ራሱ አይቻት ወላሂ ማሻአላህ ተባርከላ ዛሬ በጣም አምሮብሻል አልኳት። ልክ እሷ ልትወጣ ስትል ሰውየው ከውጭ ይመጣልሻል። እሷ ድሮ ቶሎ ነበር ኒቃቧን የምትለብሰው ሰውየው ሳያት። ሰውየው ልክ በሩ ላይ ስደርስ እሷ ገና በዕለት ልብስ ነው ቆማለች በሩ ጋር። አያት አምሮባታል በጣም ወላይ። እንደዛው እቅፍ አርግቷት ክላሷ አስገባ። ያንን ሰርግ ተናዳ ልትቀር ስትል ወደ 10 ሰዓት ሲሆን በቃ ወስድሻለሁ ብሎ ሀጃውን ከጨረሰ በኋላ ወሰዳት ማለት ነው። ደግሞ ስዋደዱ ወላሂ ላዚም እንደ ትልቅ ሰው አይደሉም። እንደ በቃ ትናንሽ ልጆች አብሮ ሲጫወቱ አብሮ ሳወሩ እኔ በጣም ያስቀኑኛል ወላሂ ላዚም። በጣም ይዋደዳሉ። ሱብሃንአላህ ሰውየውና ሴትዮ ልክ ምን ብዬ ልንገራችሁ ወላሂ ላዚም እንደ ባልና ሚስቶች አይደሉም። ይባይላታል እንዳይሰሙ ብዬ ነው ድምጼ ቀነስ ያደርኩኝ። ይባይላታል እና በጣም ይወዳታል። እሷም እንደዛ ያኔ ሱብሃንአላህ አንድ ቀን ተጣልተው አያውቁም። አንድ ቀን ስጣሉ እኔ አይቼ አላውቅም። ምን አለበት ሁሉ ባልና ሚስቶች እንደነሱ ቢሆኑ ብዬ እኔ ራሱ እቀናባቸዋለሁ። ለምን ባልና ሚስት እኮ ካልተጣሉ የሆነ ነገር ችግር ራሱ ስመጣ ተዋይቶ ይፈታሉ። አንድ ጊዜ ልጃቸው ሳገባ ትልቁ ልጅ ተበደሩ ነው እሱ የምትበደረው ባይዘው እሱ ብር ምድር ምናምን አይወድም። ስትበደር በብር ላይ ማለት ነው። ትንሽ ሲጋጩ አረ አለችው፣ አረ ተረጋጋ ብላ ድምፅን ከፈት አድርግ ልጆቹ እንዳይሰሙኝ አለች። እንዳይሰሙ ልጆቻችን እንዳይሰሙን እኛ እንደተጋጨ እሺ ያሉና ታይዘው ወደ ክፍላቸው ግብት ከዛን ተጣርቀው ውጥት። አያችሁ እንደዚህ ነው ባልና ሚስት ሲሆን። ሌላ ቀርቶ ሌላ ሶስተኛ ሰው ተውና ልጆቻቸው የወለዱት ልጆች እንደምሰሙ አይፈልጉም። እዚህ ቤት ውስጥ ይሄ ሰውየውና ሴትዮ ሲጋጩ ራሱ የራሳቸው የገዛ የወለዱት ልጆች እንደምሰሙ አይፈልጉም በፍጹም። እኔ አንድ ቀን አለች ወላሂ ልጆቼ ከባሌ ጋር ሲጋጫ አይቶኝ አያውቁም አለች። አንቺንም እንዳያዩሽ ትመክረኛለች ደግሞ ልጆችሽ ከባልሽ ጋር ስትጋጭ እንዳያዩሽ አለችኝ። ለምን ስላት አይ እነሱም ትዳር ሲይዙ እንደዛው ነው ከባላቸው ጋር የሚጋጩት። ለምን የሆነ ነገር ራሱ ብኖር ቁጭ ብለሽ ከሱ ጋር ተነጋግሪ። ብትጣሉ ራሳችሁ ክፍላችሁ ገብታችሁ በሩን ዘግታችሁ ተጣሉ እንጂ ልጆችሽ ፊት መልስ መመለስ ባልሽ ለአንቺ መልስ መመለስ እንዳታደርጊው አለችኝ። እንዳታደርጊው ወላሂ ለልጆችሽ ብለሽ ታገሺ አለችኝ። ልጆችሽ እንዳይሰሙሽ አለችኝ። በጣም ትመክረኛለች። አብሶ እኔ ቀለበት ሳስር በቃ ትመክረኛለች። ወደ ኢትዮጵያ ሲሄድ ራሱ እንደ አጋጣሚ ከባልሽ ጋር መልስ ከተመላለሳችሁ አንድ ሰው እናንተ ጋር ሲሆን አትመላለሱ አለች። ካልቻልሽ ከባሰብሽ አለችኝ ክላስሽ ግቢና ወይ እናትሽ ጋር ሂጂና በስልክ ተሰዳደቡ አለችኝ። እየተጻጻፋችሁ ወላሂ እንደዚህ አይነት ሚስት አላህ ይስጣችሁ። አያችሁ እንደዚህ አይነት ባልና ሚስት አላህ ያደርጋችሁ። እኔ ወላሂ ሁሌ ማሻአላህ እልላችኋለሁ። ማሻአላህ ተባረከላ አላህ ይጠብቃቸው። አላህ ደግሞ እኛንም እንደዚህ አይነት ባልና ሚስቶች ያደርገን። ሁሉ ነገር በምክር በቃ ሁሉ ነገር በምክር በጥላቻ በግጭት በምን ሳይሆን በምክር በቃ ተረጋግተው ቁጭ ብለው ተወያይተው በምክር ይፈታሉ። እንደዛ አይነት አላህ ያደርገን። አላህ ደግሞ ቆንጆ ትዳር ይስጠን። ያለንን ትዳር የተባረከ ያደርግልን። በሁሉ ነገር ደግሞ ዲናችሁ ሲኖር ቆንጆ ነው። ሴት አንድ ዲኗ ላይ አላህ ላይ በደንብ ተወከልቱ ካለች
ትዳሯ፣ ልጆቿ፣ ሁሉ ነገሯ አይፈረስም፣ አይጉላላም። ለምን አላህ ይጠብቅላታል። አላህ ቤቷን፣ ባሏን፣ ልጆቿን ሁሉ ነገር እሷ የአላህን አማና ከጠበቀች አላህ ደግሞ የሷን አማና ይጠብቃል። አላህ የምጠላ ነገር ቢሆን ሐራም ያልሆነ ፍቺ ነው። ባልና ሚስቶች ሲፈቹ አላህ በጣም ይጠላል፣ አይወድም ፍቺ። እንደዛ አላችኋለሁ። ወሬ አበዛው፣ አፉ በሉኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።